بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الخلق والأنبياء والمرسلين، نبينا وحبيبنا وقدوتنا محمد صلى الله عليه وعلى آله وصحبه أجمعين. أما بعد، أحبتي في الله، حياكم الله وبياكم. السلام عليكم ورحمة الله وبركاته. إنه يا الله سبحانه وتعالى فقاد هوننا زاري دقمو 48ኛውን ሐዲስ ልናብራራ ሆነ። በትላንትናው ሐዲሳችን ወደ ጀነት ከሚያዳርሱን መንገዶች አንዱ የሆነውን ዕውቀት ለማየት ሞክረን ነበር። ዛሬ ደግሞ ሌላ ወደ ጀነት የሚያዳርሰን ከጀነት በስተፊትም ያኔ የቂያማው ዕለት ሰዎች ሲጨናነቁ፣ ሰዎች የሚደርሱበት የሚሄዱበት ሲጠፋቸው፣ ሰዎች በሐሳብ በጭንቀት ሲዋጡ መጀመሪያ አላህ ሱብሓነሁ ወተዓላ በአርሹ ጥላ ውስጥ የሚያስቀምጣቸው ብሎም ደግሞ ይህ አርሽ ጥላ ውስጥ መሆናቸው የመጀመሪያውን ቢሻራ ነውና ቀጥሎም ጀነት የሚያስገባቸውን ባሮችና ሊያስገባ የሚችለው ስራ የትኛው እንደሆነ ሊጠቁመን የሚችል ነብያዊ ሐዲስን እናያለን። አላህ ሱብሓነሁ ወተዓላ ነገ የውም القيامة በአርሽ ጥላ ውስጥ ከሚያስቀምጣቸው ባሮች አላህ ያደርገን። አሕበቲ ፊላህ፣ ነገሩ በጣም ከባድ ነው። ጭንቀቱ ፈጽሞ ሊወሰፍ የማይችል ነው። ሁላችንም ሁሌም እንሰማለን። የዚያን ዕለት ፀሐይ አንድ ስንዝር ያህል የምትቀርብበት ዕለት ነው። ዛሬ በተለይ በተለያዩ የአረብ ሀገራት የምንኖር ሰዎች ሙቀቱ 40 እና 42 ሲደርስ ፀሐይ ምን ያህል ርቀት ላይ ሆና ሳለ ግን እንደዚህ መክበዱ ብዙዎቻችንን ጸባይ ይለዋውጠዋል። እስኪ ታዲያ ነገ የውም القيامة ከዚህ እጅጉን በበረታ መልኩ ፀሐይ ስትቀርብና በጣም ስትግል ሰዎች እንዴት ሊሆኑ ነው? ነብዩ الرحمة صلوات ربي وسلامه عليه የውም القيامة ሰዎች እንደ ወንጀሎቻቸው ላባቸው እንደሚውጣቸው ተናግረዋል። ከፊሉ እስከ ቁርጭምጭሚት፣ ሌላው እስከ ጉልበት፣ ሌላው እስከ ባቱ፣ ሌላው ከፍ እያለ ይመጣል። ያ ሱብሃንአላህ፣ ያ ረቢ ሰልም 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 ሰልም። ወላሂ አላህ ይጠብቀን፣ አላህ ይጠብቀን። እንዲህ አይነት ችግሮች ፊትለፊታችን ምናልባት ሊያጋጥሙን እየቻሉ ሳለ አላህ ሱብሓነሁ ወተዓላ ግን ከእንደዚህ አይነት ችግሮች በምን አይነት መልኩ መጠበቅና መራቅ እንደምንችል ነግሮናል፣ አስረድቶናል። ከነዚያ ውስጥ አንደኛው እነሆ ፊትለፊታችን ዛሬ የሚገኘው ሐዲስ ነው። አቢ ሁረይራ ረዲየላሁ ዐንሁ ወአርዳህ ሲናገሩ أن رسول الله صلى الله عليه وسلم قال يا الله ملائكتنا انده بلوالانو إن الله يقول الله سبحانه وتعالى يلال. እንግዲህ ረሱል አለይሂ ሰላቱ ወሰላም አላሁ ሱብሓነሁ ወተዓላ ይላል ብለው የሚጀምሩት ሐዲስ ወይም አላሁ ሱብሓነሁ ወተዓላ እንዲህ አለ ብለው የሚናገሩት የሐዲስ አይነት ሐዲስ القدسي በመባል ይታወቃል። ሐዲስ القدسي። ስለዚህ ይህ ፊትለፊታችን ያለው ሐዲስ القدسي ነው ማለት ነው። ሐዲስ القدسي ከሌሎች ሐዲሶች የሚለይባቸው የተለያዩ ነገሮች አሉ። ነገር ግን ይሄ ቦታው አይደለምና እነሱን አናብራራም። ባረከላሁ ፊኩም። አየንካን ረሱል አለይሂ ሰላቱ ወሰላም ምን አሉ? አላሁ ሱብሓነሁ ወተዓላ እንዲህ ይላል አሉ። ምን ይላል ጌታችን? إن الله يقول يوم القيامة يقيام لت الله سبحانه وتعالى عنده هلال أين المتحابون بجلالي بني لكنا يتواددوا
ለኔ ሲሉ የተዋደዱ የተፋቀሩ የታሉ اليوم اظلهم في ظلي ዛሬ በጥላዬ ውስጥ አስጠልላቸዋለሁ يوم لا ظل الا ظلي የኔ ጥላ እንጂ ሌላ ጥላ የሌለበት ቀን ነው ዛሬ እነሱም በኔ ጥላ ውስጥ የማስጠልልበት የማሳርፍበት እለት ነው ብሎ አላህ Subhanahu Wa Ta'ala ይናገራል ጥሪ ያቀርባል اين المتحابون بجلالي በኔ ልቅና ለኔ ሲሉ የተዋደዱ ሰዎች ለአላህ ብለው የተዋደዱ ሰዎች የታሉ ዛሬ ከኔ ጥላ ውጪ ሌላ ጥላ የለም እነርሱን የማስጠልልበት ቀን ነው ዛሬ ያስጠልላቸዋል አላህ Subhanahu Wa Ta'ala አላህ ከነሱ ያደርገን የሐዲስ እኮ ሚስጥሩ ትልቁ ነገር ለአላህ ስትሉ ተዋደዱ ለአላህ ስትሉ ተፋቀሩ ነው እኮ የሚለን ባጭሩ የምታገኙት ምንዳ ትልቅ ይሆናል ወደር የለሽ የሌለው ምንዳ ነው የምታገኙት ለጥላቻ ጊዜ አትስጡ ጊዜው ለፍቅር የሚበቃ አይደለምና ለምን ሙስሊም ከሙስሊም ወንድሙ ጋር ሙስሊም ከሙስሊም እህቷ ጋር ለምን ጠላት ይሆናሉ እንዲህ አይነት ቆንጆ ሐዲሶችን የሚያጓጉ ሐዲሶችን አልሰሙም እንዴ በዱንያም በአኺራም እኮ ትልቅ የሆነ ሽልማት ነው ረሱል አለይሂ ሰላቱ ወሰለም ባንደሳቸው ምን አሉ من احب لله ለአላህ ብሎ የወደደ የሆነ ሰው አሉ وابغض لله لله ብሎ ደግሞ የጠላ ይሁን ስታየው ለአላህ ብለህ ከጠላህ واعطى لله لله ብሎ የሰጠ ومنع لله ለአላህም ብሎ የከለከለ የሆነ ሰው فقد استكمل الايمان በርግጥ ይሄ ሰው የኢማኑን ሞልቷል ኢማኑን አሟልቷል ኢማንን እንዲሞላ አትፈልግም ሙስሊም ወንድሞችህን ለአላህ ብለው ወደዳቸው የአላህ ጠላት ካለ ደግሞ ለአላህ ስትልጥለው ስትሰጥም ለአላህ ብለህ ስጥ ስትከለክልም እንደዛው ለአላህ ብለህ ከልክ አላህ የሚታመጽበት ከሆነ አላህ የማይወደው ነገር የሚሰራበት ነገር ከሆነ ልትሰጥ ገንዘብ ልትሰጥ አይገባ ማንኛውም ነገር ልታደርግ አይገባ ሰውየው መጥቶ ባክህ አንድ ብርጭቆ ቢራ ግዛልኝ ብል ልትሰጠው አይገባ አይደለም እንዴ ፊህን ሰውየው መጥቶ ራበኝ ዳቦ ግዛልኝ ልብላ ቢልህ አላህ የሚወደው ስራ ነው ይሄ ረሃብ ነው ልታስወግድለት ይገባል ሰብአዊነት ነው ማንንም ይሁን ማን ማለት እውነቱን ከሆነ ያ ሰው እትመግበው ይገባል ለአላህ ብለህ ማለት ነው ኢዘን ለምንድነው ታዳ ሰዎች እርስ በእርስ የሚቃረኑት ለአላህ ብለን መዋደድ እያለ በዱንያም በአኺራም አጅር ያስገኘ ለምንድነው ለጥላቻ ጊዜ የምንሰጠው ለምን ልባችንን ጥላቻ እናስተምረዋለን ፍቅር ማስተማር እየቻለን ውዴታን ማስተማር እየቻለን መዋደድ እየቻለን ለምን እንጣላለን ሌላው ደግሞ ምንድነው ስለዚህ ስንነጋገር ስለ ፍቅር ስለ መዋደድ ለአላህ Subhanahu Wa Ta'ala ብሎ ስለ መዋደድ ስናገር አንድ ሰው ሌላ አንድ ወንድሙን የወደደው የሆነ እንደሆነ ማሳወቅ አለበት አንድ ጊዜ ረሱል አለይሂ ሰላቱ ወሰለም ዘንዳ አንድ ሰሃቢ ቆሞ ነበርና ያ ሰሃቢ ሲያልፍ ወይም ቆሞ ነበርና አንድ ሰው ያልፋል ሲያልፍ ለረሱል አለይሂ ሰላቱ ወሰለም ያ ረሱል አላህ አላቸው እኔ እኮ ይሄን ሰው እየወደዋለሁ አላቸው እኔ እኮ انا احب هذا ይሄን ሰው እኮ ነው እወደዋለሁኝ አላቸው የዛኔ ረሱል አለይሂ ሰላቱ ወሰለም ምን አሉ አዓሊምተ አሳውቀኸዋልን ነግረኸዋልን ماذا قال هو ያ ሰው ምን አለ ላ አልነገርኩትኝም አላቸው ያንንም ረሱል አለይሂ ሰላቱ ወሰለም አዕሊምሁ አሳውቀው ያም ሰው ይሄድና ምን አለው ኢኒ ኡሂቡከ ፊላህ ለአላህ ስለወደሃለሁ አለ ያም ሰው አሐበከ الله الذي احببتني له او لاجله احبك الله الذي احببتني له ለእርሱ ስትል የወደድከኝ ጌታ አላህ Subhanahu Wa Ta'ala ይውደድህ ሲል መለሰለት
ኢዘን ከዚህ የምንረዳው ምንድነው አንድ ሰው አንድ ወንድሙን አንዲት ሴት አንድ እህቷን ለአላህ በላይ ወደረቻት ይወደደው እንደሆነ ማሳወቁ ነብያዊ ሱና ነው ማለት ነው አህበቲ ፊላህ نعم ለአላህ ብሎ መዋደድ የመሰለ የሚያረካ ነገር የለም ከጥቅም ውጪ የሆነ ንጹህ የሆነ ለአላህ ብለ ብታደርገው ነገር መልካም ስላየህበት መልካም ስለምግባር ስላየሽባት አላህ ስራ ያለውን ስለሚሰራ ተከልከል ያለውን ስለሚከለከል እነዚህ ነገሮች የሚያደርግ ሰው ስታገኝ መውደድ ይሄ ትልቅ ነገር የተዋደድክ ይሆነ እንደሆነ ባትኖር እንኳን አስተዋውሶ ዱዓ ያደርግልሃል ችግር እንኳን ቢያጋጥምህ ቀድሞ ይደርስልሃል በመሐከላችሁ ያለው ፍቅር እየዳበረ እንጂ እየጠለሽ አይመጣም በሐዘን ጊዜ በደስታ ጊዜ ሁሌም ካንተ ጋር ይሆናል የተዋደዱ ሰዎች እንጂ የማያውቁት ትልቅ የሆነ ጥቅም አለው والله አላህ Subhanahu Wa Ta'ala ለርሱ ብለው ተዋደው ሲያበቁ ነገ يوم القيامة ለኔ ሲሉ የተዋደዱ የታሉ ተብሎ ከሚጠሩ ባሮቹ አላህ ያደርገን ባለፈው ሐዲታችን ፍቅርን ሊያዳብሩ ከሚችሉ ነገሮች አንዱን ረሱል አለይሂ ሰላቱ ወሰለም ጠቁመውናል ስንል ለማየት ሞክረናል ያ ምንድነው ሰላምታን ማብዛት ألا أدلكم على شيء إذا فعلتموه تحاببتم እንደው የፈጸማ የተገበራችሁት ይሆነ እንደሆነ በመሐከላችሁን ፍቅር ሊያዳብር የሚችል ነገር አልጠቁማችሁም ምን ብለው ረሱል አለይሂ ሰላቱ ወሰለም ከጠየቁ በኋላ የመልስ ምን ነበር አፍሹ ሰላም በይነ በመሐከላችሁ ሰላምታን አብዙ ኢዘን ሰላምታን ማብዛት በመሐከላችን ያለውን ፍቅር نعم ያዳብራል አህበቲ ፊላህ ኢዘን ለአላህ ብሎ መዋደድ እጅጉን በርካታ ጥቅሞች አሉት አህበቲ ፊላህ አንደኛዎቹ የተወሰኑት ግሩፖች የዱንያዊ ጥቅሞች ናቸው ሌሎች ደግሞ አኺራዊ ጥቅሞች ናቸው ትልቁና ዋነኛው ነገር በአኺራ ላይ ጭንቀት ከሚባል ነገር ሁሉ ይገላግልሃል ከዚህም አልፎ ተርፎ ማረፊያህ ጀነት እንዲሆን አላህ Subhanahu Wa Ta'ala ራሱ ጠርቶ ጀነትን ይሸልምሃል ከአርሽ ጥላ ስር ያረጋሃል ያ ጀማዓ ቢላሂ አለይኩም እንደው ይሄ ስድብ ይቅርብን እንደው ይሄ ጥላቻ ይቅርብን ፍቅርን እንማር ፍቅርን እንስበክ ረሱል አለይሂ ሰላቱ ወሰለም እኮ ብዙዎችን ማሸነፍ የቻሉት በፍቅራቸው ነው والله እሳቸው በማረክ እኮ የቻሉት ብዙዎችን በእዝነታቸው ነው ስለ ፍቅር ሲነገር መጀመሪያ የሚወሱ ሊነገርላቸው የሚገባ ታላቁ ነብይ መሐመድ አለይሂ ሰላቱ ወሰለም ናቸው ማን ነው እስኪ አንድ ቀን ረሱል አለይሂ ሰላቱ ወሰለም አከሌን ሰደቡ አከሌን አስከፉ ብሎ ሊያመጣልኝ የሚችል ሰው አለ እንዴ ከጠላት ጋር እንኳን እኮ ረሱል አለይሂ ሰላቱ ወሰለም አዛኝ ነበሩ እንዲያውም እኮ ስለ ሰሃቦቼ ምንም አይነት ወሬ እንዳታመጡልኝ ልቤ ላይ ምንም አይነት ቅራኔ ስለነሱ ሳይፈጠር ጌታዬን መገናኘት ፈልጋለሁኝ ይሉ ነበር ተመልከቱ ዛሬ ግን አንተ ሰውን ለመጥላት ኢንፎርሜሽኖችን መሰብሰብ ትፈልጋለህ ይህ ትልቅ የሆነ ሙሲባ ነው ትልቅ የሆነ ችግር ነው አህበቲ والله ደጋግመዋለሁ አሁን ደግሞ ረመዳን እየመጣ ነው ሁላችንም ቀልባችን ላይ ያለውን ጥላቻ አርግፍ አድርገን ለአላህ ብለን እንዋደድ ለመልክ አይደለም ለዘር አይደለም ለገንዘብ አይደለም ለምንም አይደለም ለአላህ ብለን መውደድ ነው ሰዎች መልካም ስለሆነች አንቺ ጓደኛ ናት ሰላት ባትሰግድም ሂጃብ ባትለብስም ላ እንደዛ አይደለም ሚዛኑ والله የራስን የሚመስል በቃ አላህን የሚወድ ቁርአን የሚቀራ የሚጾም
ሒጃባን የምትለብስ ሱናውን የሚከተል አላህና ረሱል አለይሂ ሰላቱ ወሰላምን በተቻለው መጠን የሚከተል የሆነውን ሰው ነው ፈልገህ መውደድ ያለብህ። ዱርዬ የሆነውን ከመስመር የወጣውን ሰው ጓደኛ ብታረገው ነገም አንተን እሱ መስሎ ነው የምትገኘው። ስለዚህ ለአላህ ብለን እንዋደድ፣ ለአላህ ብለን እንፈቀር። ነገ የውመል ቂያማ አላሁ ሱብሓነሁ ወተዓላ ለኔ ሲሉ የተዋደዱ የታሉ ዛሬ አርሽ ጥላ ውስጥ አስጠላቸዋለሁ ካላቸው ባራዎች እንዲያደርገን ዛሬን በመሐከላችን ፍቅርን እንገባ። هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته.